በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የከበሩና የተመሰገኑ ይሁኑልን። እንዲሁም ሁላችሁም የማኅተብ ሚዲያ መርሃ ግብር ተከታታዮች በያላችሁበት የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ በእምነት የምታደምጡ የቅዱሳን ረድኤት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የማኅተብ ሚዲያ መርሃ ግብር ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ላይክ፣ ሰብስክራይብ፣ ሸር በማድረግ አገልግሎቱን እንድትደግፉ እንዲሁም ያላችሁን ሐሳብ አስተያየት ሁልጊዜ በኮሜንታችን ላይ እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ ስለምንለቅ መርሃ ግብሮቹን ወደ ቻናላችን በመግባት የምታገኙ መሆኑን እንገልጻለን። አሁንም በድጋሚ የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች ከዚህ በመቀጠል በዕለተ ሐሙስ የሚነበበውን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ገድሉን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለም አሜን። ወደ ቀደመው ነገራችን እንመለስ። ከዕለታት በአንድ ቀን አባታችን አቡነ ገብረ መንፈስ ቅዱስ ይሳለም ዘንድ ወደ ቤተ ክርስቲያን መጣ። ይኸውም ነሐሴ 28 ነው። ወደ ቤተ ክርስቲያንም በገባ ጊዜ መላእክት እያመሰገኑ እንደ ወንድማቸውና እንደ ወዳጃቸው በክብር ተቀበሉት። ፊቱም እንደ ፀሐይ ያበራልና በንጽሕናውም እንደ እነርሱ ነውና። በክብር ስለ መሰላቸው ብቻ አይደለም፣ የፍሬው ዓይነት ልዩ ልዩ እንደሆነ እንደ ገነት ዛፍ የሚጣፍጥ የጻድቁን ፍሬ ባዩ ጊዜ እንዲህ ነው እንጂ። በከበረ ድንጋይ ላይ እንደ ተሰሩ እንደ ዕንቁ ምሰሶች በጠራ ወርቅ እንደ ተለበጠ ጳዚዮን እንደሚባል ዕንቁ ሆኖ ቢያዩትም ነው እንጂ። እንደዚህም ሁሉ የሥጋ ንጽሕና ያለ ኃጢአት ይታያል።
ከእናቱ ማኅፀንም ከወጣ ጀምሮ የኀጢአት ትቢያ ፈጽሞ አልነካውም። ስለዚህም መላእክት ሥራውንም ባዩ ጊዜ ደስ ይላቸዋል። አስቀድመን እንደተናገርን ለአባታችን ገብረ መንፈስ ቅዱስ ክብር ምስጋና ያቀርባሉ። በሌሊት ብቻ አይደለም፣ የአብርሃም የይስሐቅ የያዕቆብ የዕረፍት በዓል በሚከበርበት ቀንም እንዲሁ ያከብራሉ እንጂ። አባታችን አቡነ ገብረ መንፈስ ቅዱስ ወደ ቤተ ክርስቲያን በገባ ጊዜ መላእክት እልል እልል አሉ። በስውርም አይደለም፣ የሰሙ ሁሉ እስኪደነግጡ ድረስ በግልጽም ነው እንጂ። ጌታችን ወደ ሰማይ ባረገ ጊዜ መላእክት እያመሰገኑ እንደ ተቀበሉት አባታችንንም እንደዚሁ በምስጋና ተቀበሉት። ወልድ በአብ ቀኝ በተቀመጠ ጊዜ በአርያም ደስታ እንደተደረገ እንደዚሁም አባታችን አቡነ ገብረ መንፈስ ቅዱስ ክብርን ባበዛ በራስ ሁሉ ክርስቶስን መሰልከው። መላእክትም ክርስቶስን እንደሚያመሰግኑት አንተንም ያመሰግኑሃል፣ እንደሚያከብሩት ያከብሩሃል፣ እንደሚታዘዙለት ይታዘዙልሃል። ኪሩቤል በሰረገላ እንደሚሸከሙት አንተንም በክንፋቸው እንደ ሕፃን ይሸከሙሃል። አባታችን አቡነ ገብረ መንፈስ ቅዱስ ሆይ ከሰዎች ወገን እንዳንተ ማን ነው? በክብር ከመላእክት ጋር ተካከልክ። አንተ በፈቃድህ የተጋደልክ አይደለም፣ እግዚአብሔር ከእናት ማኅፀን መረጠህ እንጂ። እኔም የገድልህን ዜና ሰምቼ የተሸከመችህ ማኅፀን ንር ክብርት ናት፣ ያሳደጉህ ጡቶችም የተመሰገኑ ናቸው አልኩኝ። ንዑድ ክቡር የሚሆን የአባታችን የገብረ መንፈስ ቅዱስ የገድሉን ዜና ወደ መናገር እንመለስ። አባታችን ከልቡ የወደው ወደ ነበረው ወደ አባ ዮሐንስ እንደ ልማዱ ለአራተኛ ጊዜ መጣ። እንደ ሐዋርያት መልካምን ነገር ተናገረው። ትምህርቱንም በሰማ ጊዜ አባ ዮሐንስ አባታችንን ከሥራ ሁሉ የሚበልጠው ምንድነው አለው። አባታችንም የሙሽራው የክርስቶስን መምጣት ተስፋም አድርገህ ንጹሕ ገንዘብን ገንዘብ አድርግ አለው። ንጹሕ ገንዘብን ገንዘብ ያደረገ በሥራው ሁሉ እንደ ሰረገላ ይሆንለታል፣ መንፈስ ቅዱስም ዘወትር ከእርሱ አይለይም አለው። አባታችን አቡነ ገብረ መንፈስ ቅዱስም ለአባ ዮሐንስ ብዙ ነገርን አስረዳው። ብፁዓዊ አባታችን ከእርሱ ከተለየ በኋላ በደዌ ሥጋ የተያዘ አንድ በሽተኛ ወደ አባ ዮሐንስ ቤት መጣ። በጸሎቱም ይፈውሰው ዘንድ ለመነው። አባቴ ሆይ በእጅ በለኝ፣ እጅግም ተጨንቄአለሁና ዜና ገድልህንም ሰምቼ ወደ አንተ መጣሁኝ። ከዚህም ጽኑ በሽታዬ በጸሎትህ ይምረኝ ዘንድ እግዚአብሔርን ለምንልኝ፣ ሰውነቴ ፈጽሞ ቆስሎአልና አለው። ያም በሽተኛ የመጣበት ሀገር የ2 ቀን መንገድ ያክል የራቀ ነበርና አባ ዮሐንስም ይህንን በሰማ ጊዜ በሽታው ጽኑ ስለሆነ ከሩቅ ሀገር ስለመጣ ፈጽሞ አዘነለት። ድህነት ሽቶ ወደ እኔ የመጣ ይህ በሽተኛ ምን አደርገዋለሁ? ይህ ሁሉ ማድረግ የማይቻለኝ ኃጢአተኛ ነኝና አለ። ወንጌላዊ ዮሐንስ እግዚአብሔር የሚፈሩትንና ፈቃዱን የሚያደርጉትን እንጂ ኃጥአንን አይሰማቸውም እንዳለ የገዳም ኮከብ አባ ዮሐንስ ይህንን ተናግሮ የጻድቅ ሰው ጸሎት ግዳጅ ትፈጽማለችና አባታችን ገብረ መንፈስ ቅዱስም ከቆመበት ቦታ ባስተኛው ከደዌ ይፈወሳል ፈጽሞም ይድናል አለ። ይህንንም ካሰበ በኋላ ያ በሽተኛ ወዳለበት ሂዶ ወደዚህ ና ብሎ ጠራው። ያም በሽተኛ ተነሳ፣ በእግሩም መሄድ አይችልም ነበር። ሰውነቱም ሽባ ሆኖ ነበርና አባታችን ገብረ መንፈስ ቅዱስ ወደ ቆመበትም ቦታ ይዞት ወሰደው። አባ ዮሐንስም በሽተኛውን ከዚያ ቦታ ተኛለው፣ እንዳዘዘውም ተኛ። ካደረበት በሽታም ጽናት የተነሳ ተንከባለለ። አባ ዮሐንስም እግዚአብሔር በጻድቆ በአባታችን
በአቡነ ገብረ መንፈስ ቅዱስ ጸሎት ይማርህ አለው። የከበረ ልዩ አባት ገብረ መንፈስ ቅዱስ በዚህች ቦታ ይጸልያል። እንዲሁም አባ ዮሐንስም እንዲህ ባለ ጊዜ ዳነ፣ ከደዌውም ተፈወሰ። ተነስቶም በእግሮቹ እንደዚሁ ቆመ። መላ ሰውነቱ ሁሉ ምንም በሽታ እንዳልነካው ሆነ። ገዳማዊው አባ ዮሐንስም ስለ ወዳጁ ስለ ገብረ መንፈስ ቅዱስ እግዚአብሔር ያደረገውን ድንቅ ታምር አይቶ እጅግ ደስ አለው። አባ ዮሐንስም ከበሽታው የዳነውን ሰው እግዚአብሔር በአባታችን በአቡነ ገብረ መንፈስ ቅዱስ ልመና አዳነውም አለ። ከበሽታውም የዳነው ያም ሰው ደስ እያለው ወደ ሀገሩ ተመለሰ። እርሱንም ያዩት ሁሉ ማን አዳነህም አሉት። እርሱም አባ ዮሐንስ በጸሎቱ አዳነኝ አላቸው። ያም ሰው በጸሎቱ እንዳዳነው አባታችን ገብረ መንፈስ ቅዱስ እንደሆነም አላወቀም። ስለዚህ ለሰው ሁሉ አባ ዮሐንስ ገዳማዊ አዳነኝ እያለ ተናገረ። ወንድሞች ሆይ እግዚአብሔር ለወዳጆቹ ድንቅ ነገርን እንደሚያደርግ ለአባታችን ከፍ ያለ ስምንም እንደሰጠው እዩ። ያውም የዳነ ሰው ወደ ንግድ፣ ወደ እርሻ፣ ልቡን ወደ ወደደው ቦታ ሁሉ ይሄድ ነበረ። ድህነትን ባለሟልነትን አግኝቷልና በላዩም ላይ ምንም አይነት በሽታ አልነበረበትም። ያ የሰውም ሁሉ እስኪያደንቅ ድረስ ጽኑ አርበኛ ሆነ እንጂ። ንዑድ ክቡር አባታችን አቡነ ገብረ መንፈስ ቅዱስ ልዩ ልዩ ታምራትን አደረገ። ይህን ታምር እርሱ ብቻ የሚያደርግ አይደለም፣ በቅዱሳኑ ላይ የእግዚአብሔር ጽድቅ ሥራ ይገለጣል እንጂ። ነቢዩ ዳዊትም በምድር ላይ እግዚአብሔር የሠራውን ድንቅ ነገር ታዩ ዘንድ ኑ እንዳለ በእውነት ልዩ ልዩ ድንቅ ታምራትንም ሁሉ አንድ ሰዓት በቆመበት ቦታ ያደረገውን አዲስ ነገር አየን። በዚያችን በእግሩ መሄድ የማይችል በሽተኛ ዳነ። ከዳነም በኋላ ግን ሮጦ ተሽቀዳደመ እንጂ። አባታችን አንደበቱ የሚጣፍጥ እውነተኛ መምህር ነው። ሥራውም እንደ ዕጣን መዓዛ ደስ የሚያሰኝ ነው። መዓዛ ገድሉም ለኢትዮጵያ መብራት ሆናት። እርሱ እውነተኛ የጽድቅ ፀሐይ ነውና ደም ግባቱ እንደ ንጋት ኮከብ ያበራል። ንዑድ ክቡር ከሚሆን ከአባታችን ገብረ መንፈስ ቅዱስ ሥራዎቹ ጥቂት እንናገር ዘንድ ሥራውንም ሁሉ ጠንቅቀን መናገር የምንችል አይደለም። ከክብሩም ከዜናውም ጥቂት እንናገራለን እንጂ ገድሉን የሚሰሙ ሰዎች ተስፋን ያገኙ ዘንድ ገድሉንም ትሩፋቱንም ለሚሰሙ ሰው ሁሉ ጥቅም አለውና። አባታችን ገብረ መንፈስ ቅዱስ በኢትዮጵያ ገዳም ሳለ የሚያየው ሰው አልነበረም። እርሱ ግን የተሰወረውንም የተገለጠውንም ያይ ነበርና እንደ አምላኩ የሰውን ሐሳብ ያውቅ ነበረ። አናኗሩም እንደ መላእክት ሆኖ መላእክት እንደማይታዩት እርሱም አይታይም ነበር። በዓመት 3 ጊዜ ከእርሷ ሥጋውን ደሙን ይቀበል ዘንድ ወደ ኢየሩሳሌም ይሄድ ነበር። ከዚያም ደርሶ በተወለደበት፣ በተጠመቀበት፣ በተሰቀለበት፣ ጌታ በተቀበረበት በጎልጎታ ለከበረ መስቀሉ ይሰግድ ነበረ። በዚያንም ብዙ ሰዓት ቆሞ ይጸልይ ነበር። የኢትዮጵያ ሰዎች ኃጢአትን ሁሉ ያስተሰርያል፣ ከአምላኩ ዘንድ ይቅርታ ምሕረትም ይለምናል። የምሕረት ቃል ኪዳንን ሁሉ ይሰጠው ዘንድም ጸሎቱ ምልጃው ወደ አሸናፊ ወደ እግዚአብሔር ጆሮ እስኪደርስ ድረስም ይማልዳል። ያን ጊዜ ሰማያት ይከፈታሉ፣ የእሳት መጋረጃ ይገለጣል። ጌታችንም 100,000 የምሕረት ቃል ኪዳን ይሰጠው ዘንድ በአንድነት በሦስትነት ይገለጽለታል። እርሱ ያለ ማቋረጥ ለምሕረት ዘወትር ይቆማልና አስቀድሞ ዕፀ በለስ በመብላት ትእዛዙንም በማፍረስ ከገነት በወጣ ሞትን በሰለጠነበት ለአባታችን ለአዳም መድኃኒት ክርስቶስ በኢየሩሳሌም ተወልዶለታልና ጌታችን ስለ ረገመውም የአዳም ነፍስ የአባቶቻችን ነፍሳት እንዲሁ ጋራ 5500 ዘመን
በሲኦል ፍዳ ኖራለች። ክርስቶስ ወደዚህ ዓለም መጥቶ ሰው እስከሆነበት ድረስም ነው። በቤተልሔም ተወለደ፣ በየጥቂቱም አደገ። በ30 ዘመን በዮርዳኖስ ተጠመቀ፣ ተራበ፣ ተጠማ፣ ታመመ፣ ቀራንዮ በተባለ ቦታ ተሰቀለ። በለንጊኖስ ጦር ጎኑን ተወጋ፣ ሐሞት የተቀላቀለበት መጻጻን ጠጣ። ሰውነቱን ለመከራ አሳልፎ ሰጠ። አዳምን ከነ ልጆቹ ከሲኦል ማርኮ አወጣ፣ ወደ ቀደመው ርስት ወደ ገነት መለሳቸው። እኛንም በሥጋው በደሙም ሁሉ አዳነን። ነቢዩ የሕይወት ውሃ ከእርሱ ይመነጫልም እንዳለ የተጠማ ሁሉ ያለ ዋጋ ይጠጣ ዘንድ በእውነት በኢየሩሳሌም የሕይወት ምንጭ መነጨ። ዳግመኛም ለተራቡ ሰዎች ምግብ ተገኘ። በዚያችም አዳም ከነ ልጆቹ መድኃኒትን አገኘ። ለጻድቃንም ፀሐይ ወጣ፣ ኃጢአተኞችም ይቅርታን አገኙ። እንዲሁም መርገም ተሻረ፣ የሞትም ድል ተነሳ፣ ጨለማም ተወገደ፣ ገነት ተከፈተ፣ የብረት መዝጊያ ተሰበረ፣ የኃጢአት ቀንበር ተቀጠቀጠ። ከምሕረት ባሕር ድህነትን በወርቅ ጽዋ የሚቀዳ የአዳምን ልመና ወደ ሰማዩ ወደ ባሕርይ አባቱ የሚያሳርግ መዓዛው ያማረ በግ እንዲሁ ወጣ። ኢየሩሳሌምም የተባለች ኃጢአት የሚሰረይባት የሚሰገድባት የሚጸለይባት ቤተ ክርስቲያን ናት። ነቢዩ ዳዊት በምድር መካከል ድህነትን አደረገም እንዳለ ስለ እርሷም እስራኤል የተባለው ያዕቆብ የእግዚአብሔር መላእክት ሲወጡ ሲወርዱ ከምድር እስከ ሰማይ የምትደርስ መሰላልን አየ። ይህችውም እግዚአብሔር ወልድ ከእርሷ የተወለደ እመቤታችን ቅድስት ድንግል ማርያም ናት። ዳግመኛም የሰማይ ደጅን አየሁኝ፣ በዚያም የእግዚአብሔር ቤቱ ይታነጻል አለ። ሐዋርያት ከጌታችን ጋር የተገኙባት፣ ነቢያት ስለ እርሱ ትንቢት የተናገሩላት ምድራዊት ኢየሩሳሌም ይህች ናት። ሕግ ከእርሷ ይወጣልና ሥርዓተ ወንጌል በእርሷም ይፈጸማልና። ስለዚህ አባታችን አቡነ ገብረ መንፈስ ቅዱስ ይህንን አውቆ በዓመት 3 ጊዜ ወደ ኢየሩሳሌም ይሄድ ነበር። አንዱ በተወለደበት ቀን፣ አንዱ በተጠመቀበት ቀን፣ አንዱ በቀራንዮ በተሰቀለበት ቀን ነው። በተቸነከረበትም በተቀበረበት በጎልጎታ ክቡር ለሆነው መስቀል የሚሰግድ ዘንድ እስከ ትንሣኤ ድረስ በዚያም ይቆያል። እነዚህ 3ቱ የጌታ በዓላትም ከሌሎቹ በዓላት ሁሉ ይበልጣሉና ከሀገሮቹም ሁሉ ኢየሩሳሌም ትበልጣለች። በዚህ ዓለም ከሚሰሩት ቤቶች ሁሉ ቤተ ክርስቲያን ትበልጣለች። በቤተ ክርስቲያን ቀኖና የኢየሩሳሌም ኤጲስቆጶስ ከሌሎች ኤጲስቆጶሳት ይበልጣል እንደተባለ በእጁ የኢየሱስ ክርስቶስ መስቀልም አለና አባታችን የኢየሩሳሌም ክብሯን አውቆ ከመላእክት ጋር በዓልን ያደርግ ዘንድ ይሄድ ነበር። መድኃኔ ዓለም ክርስቶስ ከእርሷ ተወልዷልና። ከዚያም ከአዳምና ከሔዋን ጋር ተድላ ደስታ ያደርግ ነበር። ከእነርሱም ጋር በዓልን ያከብር ነበረ። ልጃቸው ድንግል ማርያም ለእነርሱና ለልጅ ልጆቻቸው ድነት የሚሆን ጌታን ወልዳለችና። በዚያም አብርሃምና ይስሐቅ ያዕቆብንም አገኛቸው። በዚያም የነቢያት አለቃ ሙሴና በተወለደባት ሀገር በቤተልሔም ሳለ ዳዊትን የንግሥና ቅባት የቀባውን ሳሙኤልን አገኛቸው። በዚያንም ዳዊትና ሶሎሞንን ሌሎችንም ነገሥታት አገኛቸው። በዚያን በእሳት ሰረገላ ላይ ተቀምጦ እግዚአብሔርን ያየው ሕዝቅኤልና እንዲሁም ሦስትነት ላላቸው አብና በአረጋዊ አምሳል ወልድን እንዲሁም በሰው ልጅ አምሳልም ያየው ዳንኤልን አገኛቸው። የመለኮትን ነገር የምትናገር ወንጌልን ይዘው ጴጥሮስና ያዕቆብን ሌሎችንም ነቢያት ሐዋርያትን አገኛቸው።
በዚያም ጻድቃንና ሰማዕታትን እንደ ከዋክብት ደምቀው ብርሃን ለብሰው አገኛቸው። በዚያም ደናግላንን መነኮሳትን የክብር አክሊል ተቀዳጅተው አገኛቸው። እመቤታችንንም ልጇን ታቅፋ ጡቷን እያጠባች አገኛት። በዚያም ካህናት፣ ዲያቆናት ከእመቤታችን በነሳው ሥጋ መራዊ ክርስቶስን ሲያርዱት ሲያወራርዱት አገኛቸው። ደሙም በመሠዊያው ላይ ይንጸፋጸፍ ነበርና በዚያንም ንጹሕ ምስጋናን ለእግዚአብሔር ምስጋናን ሲያቀርቡ እንዲሁ አገኛቸው። በዚያንም በበጉ ደም ፈሳሽነት ልብሳቸውን ሁሉ ያጠቡ ሄሮድስ ሲያስፈጃቸው የገሊላ ሕፃናትንም አገኛቸው። በዚያም ሱራፌልንና ኪሩቤልን አገኛቸው። በዚያም ሚካኤልና ገብርኤልን ለሰው ልጆች ምሕረት ሲለምኑ ከሰራዊቶቻቸው ጋር እግዚአብሔርን ሲያመሰግኑ አገኛቸው። በዚያም የመላእክት አለቃ ፋኑኤልን ከሰራዊቱ ጋር ለሰው ልጆች ምሕረት ሲለምኑ ብርሃን ለብሰው ለእግዚአብሔር ምስጋና ሲያቀርቡም አገኛቸው። በዚያም ሳቁኤል ከሰራዊቱ ጋር ለሰው ልጆች ምሕረት ሲለምኑ ብርሃኑን ለብሰው እግዚአብሔርን ሲያመሰግኑ አገኛቸው። በዚያም ኡራኤልን ከሰራዊቱ ጋር እንዲሁ ለሰው ልጅ ምሕረትን ሲለምን አገኘው። በዚያም ሳቁኤልን ከሰራዊቱ ጋር ለሰው ልጆች ምሕረትን ሲለምኑ ብርሃን ለብሰው እግዚአብሔር አምላክን ሲያመሰግኑ አገኛቸው። በዚያም የመላእክት አለቆች ሩፋኤልንና ራጉኤልን እሳት ለብሰው እሳት ተጎናጽፈው ከሰራዊቶቻቸው ጋር አገኛቸው። በዚያም 99ኙን ነገደ መላእክት በአንድነት ሆነው ሲያመሰግኑ አገኛቸው። በዚያም የብዙ የሚሆኑ መላእክትም እንዲሁ ለሰው ልጆች ምሕረት ሲለምኑ በየወገናቸው እግዚአብሔርን ሲያመሰግኑ አገኛቸው። አባታችን አቡነ ገብረ መንፈስ ቅዱስ ይህንን ሁሉ ያየው በኢትዮጵያ አይደለም፣ የይሁዳ ክፍል በምትሆን በቤተልሔም ነው እንጂ። ክርስቶስ በተወለደባት በቤተልሔም ከመላእክት ጋር ይውላል። ከምድራውያን ሰዎች ሕግን ከሚተላለፉ ካህናትም ጋር አይደለም፣ ከነቢያት ከሐዋርያት ጋር ነው እንጂ። አምላክን ከወለደች በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ንጽሕት ክብርት ከሆነች ከድንግል ማርያም ጋር ነው እንጂ። ልጇን ታቅፋም ታየችው። አባታችንም ባያት ጊዜ እጅግም ደስ አለው። እርሷም እንደ ልጇ እንዲሁ ተወደዋለች። ነቢያትም ሐዋርያትም በክብር በምስጋና ከእነርሱ ጋር ሲውል እንዲሁ በገድሉ በትሩፋቱ ደስ ይላቸዋልና። ዳግመኛም አንተ ዘመዳችን ነህ ይሉታል፣ ከሁሉም አብልጠውም ይወዱታል። ንጉሥ ለልጁ ሰርግ ባደረገ ጊዜ በከበሩ የሐር ልብሶች ሁሉ አጊጠው በተሸለሙ ፈረሶችም ተቀምጠው እንደሚመጡ በንጉሡም ፊት ሲመላለሱ እንደሚውሉ አልሰማምን? እንደዚሁም ንጹሕን ቅዱሳን ሰዎች ከመላእክትና ከጻድቃን ነፍሳት ጋር በአንድነት ያመሰግኑ ዘንድ ወደ ኢየሩሳሌም ሰማያዊትም ይጠራሉ። አባታችንም ያዕቆብ የምሕረት መገኛ የጸሎት ማሳረጊያ ትሆን ዘንድ የተተከለች መሰላልን እንዳየ በዚህም ምሳሌ ወልድ ወደ እመቤታችን ወረደ፣ ከእርሷም ሰው ሆነ፣ በዮርዳኖስ ተጠመቀ፣ ከሙታንም ተለይቶ ተነሳ። ቀድሞም በእርሷ የወርቅ መሰላል ተከለ፣ በእርሷም ወደ ሰማይም ማረገ። እንደዚሁም ወንጌላዊ ዮሐንስ ሰማያት ሲከፈቱ የሰማይ መላእክትም የሰው ልጅ እኔን ያገለግሉ ዘንድ ይወጣሉ ይወርዳሉ ብሎ እንደተናገረ ምድራዊት ኢየሩሳሌም ሰማያዊት ኢየሩሳሌም ምሳሌ ናትና። ስለዚህም ንዑድ ክቡር የሚሆን አባታችን ገብረ መንፈስ ቅዱስ ከመላእክት ጋር በዓል ያደርግ ዘንድ ነው። ወደ ኢየሩሳሌም መሄድንም ወደደ። በስካር እንዲሁ በምንዝር ጌጥ አይደለም፣ ከንጹሐን መላእክት ጋር በፍጹም ደስታም ነው እንጂ። ከሰባቱ የመላእክት አለቆች ሕዝብን ሁሉ ማር፣ ይቅር በል፣
አገልጋዮችህንም ቃልም አትርሳ እያሉ ሲለምኑ በሰማ ጊዜ አባታችን በዳዊት መዝሙር እንደርሱ ቆሞ እንዲሁ እንደነርሱም ይጸልያል። አቤቱ በጽዮን ላንተ ምስጋና ይገባል፣ በኢየሩሳሌም ጸሎት ላንተ ይቀርባል። ወደ አንተ የሚቀርበውን የፍጥረትህን ሁሉ ልመና ስማም እያለ በእውነት የሰማያውያን ምስጋና ያቀርባል። አባታችን አቡነ ገብረ መንፈስ ቅዱስ ከኃጥአን ወገን አስራት አድርገህ ትሰጠኝ ዘንድ እለምንሃለሁና መላእክት ሕዝብን ሁሉ ይቅርበል ብለው እንደለመኑ አባታችንም እንደነርሱ አቤቱ የኢትዮጵያን ሰዎች ማራቸው አለ። በአርያም ተድላ ደስታ ይሆን ዘንድ እንዲሁ በየበዓሉም አስራት አድርግልኝ አለ። ስለ ጻድቃን የምለምን አይደለም፣ እንዲሁ ስለ ኃጥአን ነው እንጂ። ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስን በወንጌል ስለ ወንጌል ቤቶችን፣ አባቱን፣ እናቱን፣ ወንድሞቹን፣ እህቶቹን፣ ሚስቱን፣ ልጆቹን፣ እርሻውን የተወ በዚህ ዓለም የሚመጣውንም ዓለም 100 እጥፍ ዋጋ ያገኛል ብዬ እንደተናገርኩኝ የምሕረት ቃል ኪዳን እንዲሁ ሰጠው አለው። በዚህም ዓለም በሕይወተ ሥጋ ሳለ ከኃጥአን ወገን አስራትንም ሰጠው። ለአገልጋዩ ለገብረ መንፈስ ቅዱስ ይህንን ቃል ኪዳን ሰጠው። በዳዊትም መዝሙር በክፉዎች ምክር ያልሄደ ምስጉን ነው የተባለው በእርሱ ተፈጸመ። በእውነት አባታችን በክፉዎች ምክር አልሄደም፣ የኀጢአተኞችንም መንገድ አልተከተለም። ፈጽሞም ራቀ እንጂ እንደ አንበሳና እንደ ነብር ዱር ለዱር ዞረ። ከዘባቾች ጋር አልተቀመጠም፣ በፍቅራቸውም ሁሉ አልሳቡትም። በመዓልትም በሌሊትም ሁልጊዜ ተግቶ ሲጸልይ ኖረ እንጂ የዳዊት መዝሙርን ሲያነብም ኖረ እንጂ በወንዝ ዳር እንደተተከለች ዛፍ ከሰማይ መላእክት ጋር በምስጋና አንድም ሆነ። አባታችን ገብረ መንፈስ ቅዱስ በየቀኑ ፍሬዋን ሁሉ የምትሰጥ የእንኮይናን የሚጣፍጥ የወይን ዘለላን መሰለ። ስለዚህም አባታችን ገብረ መንፈስ ቅዱስ ፈጽሞም ደስ አለው፣ ሐሴትንም አደረገ። በዚህ ዓመትም 100 እጥፍ ዋጋ ስላገኘ መልካም ፍሬ ስላፈራ እንዲሁ ተደሰተ። ፍሬም የተባለው ከሲኦል የወጡ ኃጥአን ናቸው። ስለ ኃጢአተኞች መዳን የሚደሰት እርሱ ብቻ አይደለም፣ የሰማይ መላእክት ከጻድቃን ጋር ስለ እርሱ ይደሰታሉ እንጂ። ከሲኦልም የወጡ የኃጥአን ነፍሳትም ከእርሱ ጋር በዓልን በዚያ ያደርጋሉ። አባታችን ገብረ መንፈስ ቅዱስም በተቀደሱ ቦታዎች ዘወትር ስለ ኃጥአን የሚያደርገውን ልመና ፈጽሞ ቅዱስ ሥጋውን ክቡር ደሙን ይቀበል ዘንድ ወደ ኢየሩሳሌም ይገባል። ሲገባም እርሱን ከመሰሉ ቅዱሳን በቀር የሚያየው ሰው አልነበረም። ቅዱስ ሥጋውን ክቡር ደሙንም ተቀብሎ በደስታ ይውላል። በደስታም የሚውለው እርሱ ብቻ አይደለም፣ አስቀድመንም የጠራናቸው ቅዱሳን ሁሉ እስከ ማታም ድረስ በዚያ ይውላሉ እንጂ። 11 ሰዓት ሲሆንም መላእክት በአባታችን ገብረ መንፈስ ቅዱስ ጸሎት የዳኑ የኃጥአንን ነፍሳት ከሲኦል ያወጧቸዋል። በክብርም በምስጋናም በእልልታም ወደ ገነትም እንደዚሁ ያስገቧቸዋል። አባታችን አቡነ ገብረ መንፈስ ቅዱስም በዚያን በነፋስ ሰረገላ ተጭኖ ወደ ሀገሩም ወደ ኢትዮጵያም ይመጣል። እንደ ዓይን ጥቅሻ ኢትዮጵያም ይደርሳል። እንደ ልማዱ ከልደት እስከ ጥምቀት እየዘመረ እየጸለየ ጥቂት ቀን ያክል በኢትዮጵያ ይቆያል። የጌታችን የኢየሱስ ክርስቶስ የጥምቀት በዓል በደረሰ ጊዜ ዳግመኛም ተነስቶ በነፋስ ሰረገላ ተጭኖ ይሄዳል። ከዚያም የእግዚአብሔር በግ ኢየሱስ ክርስቶስ ወደ ተገለጸበት አብም ስለ ልጁ የምወደው ልጄ ይህ ነው ብሎ ወደ መሰከረበት መንፈስ ቅዱስም በነጭ ርግብ አምሳል ወደ ወረደበት የሥላሴ አንድነት ሦስትነት ወደ ታወቀበት ወደ ዮርዳኖስ ወንዝ ይሄዳል።
አባታችን ገብረ መንፈስ ቅዱስም ወገኖችህ የሚሆኑ የኢትዮጵያን ሕዝብ አቤቱ ማራቸው እያለ ቁሞ አብዝቶ ይጸልይ ነበር። እነርሱም ልደትህን፣ ጥምቀትህን፣ ትንሣኤህን፣ እርገትህን ሳያዩ አምነዋልና በማየት ያመኑ አይደለም በመስማትም ነው እንጂ። አንተ ሳያዩኝ የሚያምኑብኝ ብፁዓን ናቸው ያልከው ቃልህን ሁሉ ይታበላልን? ስታጠምቋቸውም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው። ዳግመኛም ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይፈረድበታል። ዮሐንስም በወንጌሉ በወልድ ያመነ የዘላለም ሕይወት አለውም እንዳለ። አቤቱ ጌታዬ ሆይ ስለ መናፍቃን ላልተጠመቁ ሰዎችም እንዲሁ የምለምንህ አይደለም፣ ድካመ ሥጋ አሸንፏቸው ኃጢአት ስለ ሠሩ አማኞችም ነው እንጂ። ያን ጊዜ ሰማያት ተከፈተለት፣ የነፋስ መጋረጃም ተገለጠ። ጌታም እንደ ልማዱ ተገለጠለት፣ እንደ ቀድሞውም አስራትን ሰጠው። መላእክትም ይህንን ሰምተው ደስ ብሏቸው አመሰገኑ። የኃጥአንን ነፍሳት ይዘው የዘላለም ሕይወት ወዳለበት እንዲሁ ወሰዷቸው። አባታችን ገብረ መንፈስ ቅዱስ እንደ እርሱ ላሉ ቅዱሳን ጋር ሥጋውን ደሙን ይቀበል ዘንድ ደስ እያለው ወደ ኢየሩሳሌም ሄደ። አስቀድመን እንደተናገርን ሥጋውን ደሙንም ተቀብሎ ከዚያም ዋለ። ከዚህም በኋላ በሰላም ወደ ሀገሩ ወደ ኢትዮጵያም ተመለሰ። ዳግመኛ በሲኦል ስለቀሩት ኃጢአተኞች ሲጸልይ ኖረ። የፋሲካ በዓል በደረሰ ጊዜ ዳግመኛ እንደ ልማዱ ወደ ቀራንዮም ሄደ። በዚያም ለከበረ መስቀሉ ሰገደ። ጌታዬ ፈጣሪዬ የኢትዮጵያን ሰዎች ማርልኝ፣ እንዲህም ብሎ ጸለየ። እነርሱ ሞትህ ትንሣኤህን ሳያዩ ያመኑ ደጋግ ሰዎች ናቸውና ትምህርትህ ታምራትህ ተግሣጽህም እንዲሁ ያልመሰላቸው ልዩ ታምራትን ያያሉ፣ አንተንም እንደ ሰቀሉ እንደ አይሁድ አይደሉምና። እነርሱ አመፅን፣ ክፋትን፣ ኀጢአትን፣ ቅሚያን፣ ቅናትን የተመሉ ናቸው። ሐሜተኞች፣ ነፍሰ ገዳዮች፣ ከዳተኞች፣ ተንኰለኞች፣ ግብራቸው የከፋ በደለኞች፣ ተገዳዳሪዎች፣ ሰነፎች፣ ዝንጉዎች፣ ነገረኞች፣ ምሕረት የሌላቸው ናቸው። አንተ የማያዩ ሰዎች እንዲያዩ ለማድረግ መጥተሃልና ወገኖችን የኢትዮጵያን ሕዝብ እስከ ዘላለሙ ጠብቃቸው። ለብዙዎች ቤዛ ልትሆን እንዲሁ ተሰቅለሃልና በለንጊኖስ ጦር ተወግተሃልና ያን ጊዜ ትኩስ ደም ጥሩ ውሃ ከቀኝ ጎን ፈሰሰ። አንተ ካህን ነህ፣ ሥጋህም የሕይወት ምግብ ነው፣ መስቀልህም መሠዊያ ነው። አንተ በቃልህም ሥጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው ብለሃልና አቤቱ ጌታ ሆይ እንደ ቃል ኪዳን ብዛትም እንዲሁ አድርግልኝ። እንደ ይቅርታም ብዛትም ይቅር በላቸው፣ እንደ ምሕረትም ብዛት በደላቸውን አጥፋቸው ብሏል። አባታችን አቡነ ገብረ መንፈስ ቅዱስ ጸሎቱን በፈጸመ ጊዜ ሰማይ ተከፈተለት፣ የእሳት መጋረጃ ተገለጠ። ጌታችንም በግርማ መለኮቱ ተገልጦ በኪሩቤል ሰረገላም ተቀምጦ ታየው። አይቶም እንደ ነቢያት እንደ ሐዋርያት አልፈራም። እናት አባቱን እንዳየ ሕፃንም ፈጽሞ ደስ እያለው አየው እንጂ። ጌታችንም አባታችን አቡነ ገብረ መንፈስ ቅዱስን የመረጥኩህ ወዳጄ ምን ትሻለህ? ምንስ ላደርግልህ ትወዳለህ? አለው። አባታችን ገብረ መንፈስ ቅዱስም ጌታዬ ፈጣሪዬ ካንተ ጋር ቃል በቃል እነጋገር ዘንድ ለእኔ አይገባኝም። ነገር ግን የውስጤን ሐሳብ አንተ ታውቃለህ። የቸርነትን ሥራ ሁሉ አንተ ሥራልኝ፣ የኢትዮጵያን ሰዎች ማርልኝም አለው። ጌታችንም አባታችን ገብረ መንፈስ ቅዱስን ስለ ድካምህ በእነርሱ ምክንያት ስላደረግከው ስለ ገድልህም ብዛት የኢትዮጵያን ሰዎች ማርኩልህ። አስራት እንዲሆኑህም የኢትዮጵያን ሰዎች ማልኩልህ። የቁጥራቸውን መጠን 60,000 ነውና። እንደዚሁም ከዚህም በኋላ ጌታችን ኢየሱስ ክርስቶስ
የመረጥኩህ ወዳጄ ገብረ መንፈስ ቅዱስ ሆይ ካንተ በፊትም ለነበሩ ያደረግኩት መልካም ነገር ላንተ አደረግኩልህ አለው። ከዚህ ዓለም ሞት በምትለይበት ጊዜ መታሰቢያህን ዝክርህን ላደረገ ሰው የምሕረት ቃል ኪዳን እሰጠዋለሁ። ዝክርህን የሚያደርገው ብቻን የምምርልህ አይደለም፣ እስከ 15 ትውልድ ድረስ እምርልሃለሁ እንጂ። ለወዳጄ ለኪሮስ እንደሰጠሁት ለአንተም ቃል ኪዳን 3,000 ይሁንም አለው። ዳግመኛም የብርሃን መላእክት ሥጋህንም እንዲገንዙት እንዲሁ አደርጋለሁ። መላእክትም ይህንን ቃል ኪዳን ሲሰጠው ሰምተው ደስ አላቸው፣ በነጋሪት ድምፅ አመሰገኑ። ስለ ኃጢአተኞች ከእግዚአብሔር የምሕረት ቃል ሰምተዋልና ስለ ሰሙም ድንቅ ነገር እጅግም አደነቁ። ዳግመኛም የመላእክት ሰራዊት ኃጥአን ወዳሉበት ቦታ ገብተው ከዚያም አውጥተው በፍጹም ምስጋና እያመሰገኑ የዘላለም ሕይወት ወደ አለበት እንዲሁ ወሰዷቸው። በአባታችን በገብረ መንፈስ ቅዱስ ጸሎት ከሲኦል የወጡ የገቦታ ሰዎች ቁጥራቸው 3,000 ያክል ነበረ። የኢትዮጵያም ሰዎች ቁጥራቸው 8,000 ነው። በአጠቃላይ 11,000 ያክል ነውና ንዑድ ክቡር አባታችን ገብረ መንፈስ ቅዱስ በጸሎቱ ድልድይ ሆናቸው። ለቅሶውን ወደ ሐዘናቸው፣ በሽታን መከራ ወደሌለበት፣ እንደዚሁም ሁለተኛም ሞት ወደሌለበት ወደ ደስታ ቦታ ወደ ገነት አስገባቸው። አንደበቱ ጣፋጭ የሆነ ጳውሎስ ከራሳችሁ አብልታችሁ ባልንጀራችሁን ውደዱ፣ ለባልንጀራችሁ እንጂ ለራሳችሁ ብቻ አትድከሙ ያለው ተፈጸመ። ዳግመኛ የተወደደ የእግዚአብሔር ልጅ ኢየሱስ ክርስቶስን ምሰሉ። እግዚአብሔር ራሱን ያማረ የተወደደ መሥዋዕት አድርጎ በመስጠት እንደወደዳችሁት እናንተም በፍቅር ጸንታችሁ ኑሩ። በእውነትም አባታችን ገብረ መንፈስ ቅዱስም ከራሱም አብልጦ ባልንጀራውን ወደደ። ስለ ኃጢአተኞች ነፍሳት ደከመ፣ ጸለየ። ስለ ራሱም ምንም አልተጨነቀም። በመዓልትም በሌሊትም ሳያርፍም ኖረ እንጂ ከሲኦል ነፍሳትንም አወጣ። ዳግመኛም ለሥጋው የሚበላው ስለሚጠጣው እንዲሁ ስለሚለብሰው በዚያም ዓለም ስለሚያስፈልገው ገንዘብ አልለመነም። በቤተሰብ የተወደደ ልጅን እንዲሁ መሰለ እንጂ ስለ ፍቅሩም ድካምንም አበዛ። ስለዚህ እግዚአብሔር አምላክ ታላቅ ስምን ሰጠው። በጸሎቱ ኃይል አልጬ የሆነው ሕይወታችን በጸሎቱ ኃይል አጣፈጠ። በሞት ጥላ ጨለማ ለሚኖሩ ሰዎች ብርሃንን አወጣላቸው፣ ሰላምንም ሰጣቸው። እግዚአብሔርን የምትፈሩት ሁላችሁም ወንድሞቼ በኢትዮጵያ የሰማሁትን ፍጹም የሚያስደንቅ ነገር እነግራችሁ ዘንድ ኑ ስሙኝ። ያዕቆብ ሆይ ከእኛ ጋር ደስ ይበልህ፣ እንዲሁም ይልህ ዘንድ ና። ከምድር እስከ ሰማይ የሚደርስ መሰላል እነሆ ይህ ነው። እነሆ በምድረ ከብድም ተተከለ፣ ቁመቱም እስከ ሰማይ የደረሰ የወርቅ መሰላል ምንድን ነው? በሥጋውም በነፍሱም ንጹሕ የሆነ አባታችን ገብረ መንፈስ ቅዱስ ነው እንጂ። ጸሎቱም እስከ ጽርሐ አርያም ደርሷል። ዳግመኛም በዚያው መሰላል ለጸሎት ምላሽን ይሰጠዋል። የሰማይ መላእክትም ከእርሱ ጋር ይወጣሉ፣ ዘወትር ከእርሱ ጋር ይኖራሉ እንጂ የሚተዉትም አይደለም። መላእክቱም በዚያ መሰላል ይጨናነቃሉ፣ እንዲሁም ይጋፋሉ። ያማረ በጎ ሥራውን ያዩ ዘንድ ወደ ታች የሚወርዱም አሉ፣ ወደ ላይም የሚወጡም አሉ። ስለዚህም የሰማይ መላእክት ሊጎበኙትም ይወዳሉ። እንዲሁም ኅብሩ ሽታውም ሁሉ መዓዛውም ልዩ ልዩ የሚሆን ልብን የሚመስጥ የነጻ የጠራ ምግባርንም ፍሬ የሚይዘው በዚያ መሰላል እንዲሁ ያርጋሉ። በዚህ ዓለም እንደ እርሱ ሥራው ያማረ የተወደደ ሰው ስላገኙ በእርሱ ደስ ይላቸዋል። እርሱ ግን እስከ አርያም ድረስ መዓዛ ምግባሩ እንዲሁ ይሸታል። በየዕለቱ 30፣ 60፣ 100 እንዲሁ ያፈራልና
ጆሮ ያለው መስማትን ይስማ። በእውነት ይህን የሚያስፈራ ቃልን ስሙ። እንደኛ ሰው ሲሆን ምስጢራትን ያይ ዘንድ ችሏልና። መሰላልን ተክሎ ወደ አየር ይወጣል። በሰናዖርም ሜዳ ሕንፃ ያንጹ ዘንድ በጀመሩ ጊዜ ከዚያ አስቀድሞ የሆነውን ሁሉ አልሰማንምን? ቁመቱ 5443 ሜትር በሆነ ጊዜ ዳግመኛም ሕንፃን እንዳይሰሩ እግዚአብሔር በነፋስ ኃይልም ሁሉ አፈረሰው። አንዱ የአንዱን ነገር እንዳይሰማ እግዚአብሔር ቋንቋቸው እንደባለቀባቸው። ለመውጣት መሰላል የሆነው ዘንድም እንደርሱ በድንጋይ በእንጨትም በውሃም ባፈርም የሠራ አይደለም። እርሱ ግን ከምድር እስከ ሰማይ የሚደርስ መሰላልን ብቻውንም ሠራ። ነቢዩ ዳዊት የእግዚአብሔር ዓይኖች ወደ ጻድቃኑ ጆሮቹም ወደ ልመናቸው ነው ብሎ እንደተናገረ፣ ዳግመኛም እግዚአብሔርን ዘወትር አየዋለሁ ሁልጊዜም በፊቴ ነው ብሎ እንደተናገረ፣ ቸር ደግ የሚሆን አባታችን ገብረ መንፈስ ቅዱስም አምላኩ እግዚአብሔርን በእውነት ዘወትር ያየዋል። ቅዱሳን ንጹሐን የሆኑ እጆቹን ዘርግቶ ለጸሎት በቆመ ጊዜ አቡነ ዘበሰማያት በጀመረም ጊዜ መንበረ ጸባዖት ይታየዋል። ጸሎቱ ልመናው ሁላችንንም ሕዝበ ክርስቲያን ይጠብቀን ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም የሚያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች አሁንም ይህንን ቪዲዮ አንድ ጊዜ ላይክ በማድረግ ያለንን ድጋፍ እናሳይ። እንደዚሁም በኮሜንት ሴክሽናችን ላይ ሁልጊዜ የእናንተን ሐሳብና አስተያየት ስለምንከታተል ያላችሁን ሐሳብ አስተያየት አስቀምጡልን። ሐሳብ አስተያየት ከሌላችሁ እንደዚሁ አሜን ብላችሁ በመጻፍ ያለውን ድጋፍ አሳዩ። አሜን ማለት ይሁንልን ይደረግልን ማለት ነውና። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሰኔ 5 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 5 በዚህች ቀን ታማኝና ተጋዳይ የሆነ ምስራቃዊው አባት ያዕቆብ አረፈ። ይህም ቅዱስ ከምእመን ዋልስንስጦስ ዘመን በኋላ የታላቁ ቆስጠንጢኖስ ልጅ በሆነ በታናሹ ቆስጠንጢኖስ ዘመንና በካዲው ሉሊያኖስ ዘመን በምስራቅ ካሉ ገዳማት በአንዱ ገዳም በገድል ተጸምዶ ኖረ። ዋልንስጦስ ከተገደለ በኋላ በእርሱ ፈንታ ወንድሙ ነገሰ። እርሱም አርዮሳዊ ነበር። የጣዖት ቤቶቻቸውንም እንዲከፍቱ ሃይማኖታቸው የቀናውን የምእመናን አብያተ ክርስቲያናትንም እንዲዘጉ አርዮሳውያንን አዘዛቸው። ወደ ክፋታቸውና ወደ ተበላሸች ሃይማኖታቸው ምእመናንን በግዳጅ እስኪያስገቡ ድረስ እንዲሁም አደረጉ። ይህም የንጉሥ ትእዛዝ በሚገዛው ሀገር ሁሉ ደረሰ። ይህ አባት ያዕቆብ ይህንን በሰማ ጊዜ በመንፈስ ቅዱስ ፍቅር እሳትነት ልቡ ነደደ። ያን ጊዜ ተነስቶ ወደ ቁስጥንጥንያ ሄደ።
በምዕራብ በኩል የተነሱበትን ጠላቶቹን ሲዶ ለመዋጋትም ሲወጣ ንጉሡን አገኘው። ይህም አባት ያዕቆብም እንዲሁ በፊቱ ቆሞ ንጉሥ ሆይ በጠላቶች ላይ እግዚአብሔር ይረዳ ዘንድም ምዕመናን እንዲጸልዩልህ አብያተ ክርስቲያናቸውን ክፈትላቸው ብዬ እለምንሃለሁ። ይህንንም ካላደረግክ ግን እግዚአብሔር ይገልጠሃል፣ ከጠላቶችህም ሸሽተ በእሳት ሁሉ ቃጠሎ ትሞታለህ አለው። ንጉሡም ይዞ የሚጠብቀው ወታደር በሰላምና በደህና እስከምመለስ ጠብቀው ብሎ ሰጠው። ቅዱስ ያዕቆብም አንተ በደህና ከተመለስ በእኔ አንደበት እግዚአብሔር አልተናገረም ማለት ነው አለው። ያን ጊዜ ቅዱሱን ይዘው ደብድበው አሰሩት። ንጉሡም ከሰራዊቱ ጋር ወደ ጦርነቱ ሄደ። በረከሰችም ጸሎታቸው አርዮሳውያንን ምንም ቢራዱትም ክብር ይግባውና ጌታችን በጠላቶቹ አንጻርም ጣለው። እንዲሁም እነርሱ ጠላቶቹ እየተከተሉት እንዲሁ ሸሽቶ በአንዲቱም አይድ ውስጥም ገባ። በዚያችን በረከሰች ሃይማኖት ከሚያምኑ ወገኖቹ ጋር በእሳት አቃጠሉት። የቀሩትም ሰራዊት ሁሉ ሸሽተው ወደ ቁስጥንጥንያ ተመለሱ። ይህንንም መልካም ዜና ሃይማኖታቸው ለቀና ምዕመናን እንዲሁ ተናገሩ። የዚህ ጻድቅ አባት ያዕቆብም ትንቢቱ ተፈጸመ። ከእስር ቤትም በክብር አስወጡት። ምዕመናንም ከሃዲያንም በላዩ መንፈስ ቅዱስ እንዳደረበት ተረዱ። ከአርዮሳውያንም ብዙዎቹ የአባቶቻችን ሐዋርያት ወደ ቀናችም ቅን ሃይማኖት ተመለሱ። በዚህም አባት ከእግሩ በታች ሰግደው ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር በመለኮቱ ትክክል እንደሆነም ታመኑ። ከዚህም በኋላ ይህ አባት ወደ ቦታው ተመልሶ አርፎ የሕይወትና የሰማዕትነትን አክሊል እስከ ተቀበለ ድረስ እንደ ቀድሞው በገድል ተጸምዶ ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የተመረጠ ኃያል ተጋዳይ አባ ብሶይ ያረፈ። የዚህም ቅዱስ አባቶቹ ክብር ይግባውና ጌታችን ክርስቶስን የሚያመልኩና ትእዛዙን የሚጠብቁ ክርስቲያን ነበሩ። የአባቱ ስም ታግሃስጦስ ነው። እንዲሁም እርሱ ከአንጾኪያ የዕቃው ገዥ ነበረ። የእናቱም ስም ክሪስ ይባላል። እነርሱ ልጅ ሳይኖራቸው 17 ዓመት ያክል ኖሩ። ስለዚህም እጅግ እያዘኑ ክብር ይግባውና ወደ ጌታችን ይለምኑ ነበር። ከሌሊቶችም በአንዲቱ እንዲሁ ታግስጦስም ብርሃን የለበሰ ሰው ተገልጦ እንዲህም አለው፣ የእግዚአብሔር ወዳጅ ሆይ ሰላም ላንተ ይሁን። እነሆ ጸሎትህ በእግዚአብሔር ዘንድ ተሰምቷል። ሚስትም ወንድ ልጅን ትወልድልሃለች፣ ስሙንም ብሾይ ትለዋለች። እርሱም ለእግዚአብሔር የተመረጠ ዕቃ ይሆናል። እርሱ ደግሞ ክብር ይግባውና ለክርስቶስ ምስክር ይሆናልና ብዙ ሥቃይና መከራን ተቀብሎ የሰማዕትነትን አክሊል እንደዚሁ ይቀዳጃል። ከእንቅልፉም ነቅቶ ራእይ እንዳየ ለሚስቱም ነገራት። ከጥቂት ቀኖችም በኋላ ጸንሳ ይህን ቅዱስ ሚያዝያ 1 ቀን እንዲወለደችው። ዕውቀትን ጥበብንና ፈሪሃ እግዚአብሔርን በማስተማር አሳደጉት። 7 ዓመትም በሆነው ጊዜ ወደ አክሚም ዮሴፍ ወደሚባል አንድ አረጋዊ መምህር ላኩት። በዚያም እየተማረ ከወንድሙ ጴጥሮስ ጋር በጸሎትና በጾም ተጸምዶ ድንቅ ታምራቶችን እያደረገ ኖረ። ከዚህም በኋላ 27 ዓመት በሆነው ጊዜ የሳዕዲ መኮንን ወዳለበት ወደ ዕቃው ከተማ መጣ። እርሱም ክርስቲያኖችን እያሳደደ ከእነርሱም ይገድል ነበር። ያን ጊዜ ክፉዎች ሰዎች ወደ መኮንኑ መጥተው ለቃልህ የማይታዘዙና ለአማልክትህ መስገድ እምቢ የሚሉ 2 ዲያቆናት አሉ ብለው እሊህ የከበሩ አባ ብሶይንና አባ ጴጥሮስን ከሰሷቸው። በዚያን ጊዜ እንዲያቀርቧቸው አዘዘና አቅርበው በፊቱም አቆሟቸው። ስለ ሥራቸውም መረመራቸው።
ክርስቲያን እንደሆኑም ከቃላቸው ሰምቶ እንዲያስሯቸው አዘዘ። ከ3 ወራትም በኋላ የእግዚአብሔር መልአክ ተገልጦላቸው እኔ የምሥራችን የምናገር ገብርኤል እረዳችሁና እነግራችሁ ዘንድ ወደ እናንተ እግዚአብሔር አምላክ ላከኝ። ስም አጠራራችሁ መታሰቢያችሁ ለዘላለም ይኖር ዘንድ አለውና አላቸው። አንተም ወዳጄ ብሶይ ታላቅ ተጋድሎ አንተን ይጠብቅሃል። ወደ እስክንድርያም ከተማ ሲወስዱ እንዲሁ ሊወስዱህ አላቸውና ከዚያም ወደ አንጾኪያ ወስደውህ በዚያም የምስክርነትህን ገድል ትፈጽማለህ፣ ይፈጸማል። ከዚህም በኋላ መኮንኑ ከወህኒ ቤት አውጥቶ ለጣዖት እንዲሰግድ አስገደደው። እምቢ ባለውም ጊዜ ከባላ ላይም አውጥተው በግንድ ውስጥ እጁ እንዲጨምቁትም ወታደሮቹን አዘዘ። በዚያንም ጊዜ መላእክት አለቃ ቅዱስ ገብርኤል ወረደ። ግንዱንም ሰብሮ ቅዱስ ብሶይን በመዳሰስ አዳነው። ከዚያም ወደ ወህኒ ቤት ጨመሩት። በዚያም ብዙ በሽተኞችን ፈወሳቸው። ዳግመኛም እንዲህም አዘዘ። ከወህኒ ቤትም አውጥተው በመርከብ ሆድ ውስጥ አስገብተው አንገቱን በብረት ሰንሰለት እጆቹንና እግሮቹን እንደዚሁም በብረት ማሰሪያ እንዲያስሩትም እንጀራና ውሃ እንዳይሰጡ ታዘዘ። እንዲህም ሆኖ 10 ቀን ያክል ኖረ። ከዚያም በኋላ አውጥቶ እንደዚሁ በፊቱ አቁሞ ለአማልክቶች ስገድ አለው። እምቢ ባለው ጊዜ ደሙ እንደ ውሃ እስኪፈስ ከባላ ግንድ ላይ አውጥተው አጥብቀው እንዲጨንቁት ሁለተኛ አዘዘ። እንዲሁም በእርሱ ላይ አደረጉ። በወህኒ ቤትም አሰሩት። እግዚአብሔር መልአክ ገብርኤልም ደግሞ ተገለጠና አይዞህ መልካም ገድልህን እስከምትፈጽም እኔ ካንተ ጋር አለውና አትፍራ አለው። ከዚያም በኋላ ወደ እስክንድርያ ወደ ቆልቁልያኖስ መኮንን ሰደዱት። እርሱም ስለ ሥራው ሁሉ መረመረውና ሕዋሳቶቹ ተቆራርጦ እስከሚወድቅ ድረስ ይደበድቡት ዘንድ አዘዘ። ሁለተኛም ዘይትን አፍልተው በጆሮው በአፉና በደረቱ ላይ እንዲያፈሱበት፣ ጎኖቹንም በእሳት መብራቶች እንዲያቃጥሉ ታዘዘ። ደግሞም በእሳት የጋሉ የብረት ችንካሮችም አመጥተው በዓይኖቹ ውስጥ አደረጓቸው። ሁለተኛም የእጆቹንና የእግሮቹን ስሮች ሕዋሳቶቹን ሁሉ እንዲነቅሉም አዘዘ። ይህንን ሁሉ አደረጉበት። በዚያን ጊዜ የመላእክት አለቃ ቅዱስ ገብርኤል መጥቶ ሕዋሳቶቹን ሁሉ ፈወሰ። ከዚህም በኋላ አንጾኪያ ከተማ ደረሱትና ወደ ንጉሥ ዲዮቅልጥያኖስ አቀረቡት። እርሱም በእሳት እንዲሁም ባፈሉትም በወይን በሙጫም ድፍድፍም በማቃጠል አሰቃየው። ከዚያም የመላእክት አለቃ ቅዱስ ገብርኤልም አዳነው። ዳግመኛም በአንገቱ ከባድ ድንጋይ በሰንሰለት አስረው ወደ ባህር አንከባለለው። ግማሽ ሥጋውም እስኪሰጥሙ ድረስም ግማሾቹን ግን እንዳይሰጥሙም አዘዘ። እነርሱ በባህር ዳር ታላቅ ምሰሶ ተከሉ። በዚያም እንዳዘዛቸው አደረጉ። አስረውም ተዉት። በዚያም ስቃይም ከቀኑ እስከ 7 ሰዓት ዋለ። ያን ጊዜ የመላእክት አለቃ ቅዱስ ገብርኤል ፈቶ አወጣው። እንደ ቀድሞም ጤነኛም አደረገው። ንጉሡም አይቶ አደነቀ። ሰያፊውንም ፈጥኖ አንገቱን እንዲቆርጥ አዘዘው። ያን ጊዜ አንገቱን ቆርጦ በባህር ዳር ከምድር ላይ ጣለው። ሥጋውንም አንስቶ በቁርበትም እንዲሁ በተሠራ ጋን ውስጥ ጨመረው። ሥጋውንም ከራሱ ጋር ተገናኘና እንዳልተቆረጠ ሆነ። ጋኑም በ20 ቀንም እስክንድርያ እስከሚደርስ ድረስ ሰው ሳይሸከመው ብቻውን የሚጓዝ ሆነ። የቦዋ ሀገር ሰዎች በሰሙ ጊዜ መጡ። ተሸክመውም በቦዋ ሀገር እንዲሁ ካለው ቤቱም ውስጥ አስገብተው ከወንድሙ ጴጥሮስ ጋራም ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለም አሜን። በዚችም ዕለት ደግሞ ቅዱስ ቢፋሞን ምስክር ሆነ። ይህም ቅዱስ ለዮሐንስ ሐራቅሊ የእናቱ ወንድም ልጅ ነበር። ዮሐንስም ታስሮ ሳለ ያገለግለውም ነበር።
ዮሐንስም ገድሉን በፈጸመ ጊዜ ሥጋውንም ገነዘ። በርኑም ላይ እንዲህ ብሎ አለቀሰ። ከእግዚአብሔር የተለየሁ ሁኜ ብቻዬን እንዴት ትተወኛለህ? ከቅዱስ ዮሐንስ ሥጋም እንዲህ የሚል ቃል መጣ። ወዳጄ ቢፋሞን ከእኔ ጋር መኖርን ከፈለግ ፈጥነህ ወደ መኮንኑ ሄደህ ክብር ይግባውና በክርስቶስ ታመን፣ ነገም ወደ እኔ ትመጣለህም። ይህንንም ሰምቶ የዮሐንስን ሥጋውን ቀበረ። ከዚህም በኋላ ወደ መኮንኑ ሄደ። ክብር ይግባውና በጌታችን ኢየሱስ ክርስቶስ እየታመነ የረከሱ ጣዖታቱንም ሰደበ። መኮንኑም ጽኑ ሥቃይን አሰቃየው። ከዚህም በኋላ ራሱን በሰይፍ ቆረጠ። የምስክርነትን አክሊል ተቀበለ። በረከቱም ከእኛ ጋር ትኑር ለዘላለም አሜን። በዚህችም ዕለት ደግሞ የመርቆሬዎስና የመቃርስ የይስሐቅና የዕብሎን የረፍታቸው መታሰቢያ ነው። የአብላሪዎስም የምስክርነቱ መታሰቢያ ነው። እግዚአብሔር በጸሎታቸው ይማረን ለዘላለም አሜን። በዚህችም ዕለት ደግሞ ቅዱስ መቃርስ ምስጋና ይግባውና በጌታችን ስም በባሕር ውስጥ በመስጠም አረፈ። በረከቱ ከእኛ ጋር ትኑር ለዘላለም አሜን። በዚህችም ዕለት ሃይማኖቷ የጸና ምግባሯም የቀና ክርስቶስ ያደረባት የመነኮሳይት የቅድስት ማርታ የረፍቷ መታሰቢያ ነው። በስደት ሳለችም አረፈችና በተራራው ውስጥም ተቀበረች። በረከቷ ከእኛ ጋር ይሁን ለዘላለም አሜን። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘውትርም ለዘላለም አሜን። ውድ የተከበራችሁ የማተብ ሚዲያ መርሃ ግብር ተከታታዮች ከዩቲዩብ ባገኘነው መረጃ መሰረት 52% የምትሆኑት የቻናላችን ተከታታዮች ሰብስክራይብ ሳታደርጉ ይህንን ቻናል እንደምትመለከቱ ያሳያል። ስለዚህም ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንዲሁም ይህንን ቪዲዮ ሁልጊዜ ስትገቡ እንዲሁም ስትጨርሱ ላይክ በማድረግ ኮሜንታችሁ ላይ አሜን እያላችሁ በመጻፍ ያላችሁን ድጋፍ እንድታሳዩን እንገልጻለን። ይህንን ድጋፍ ከናንተ የፈለግነው የኛ መርሃ ግብር ከቀደሙት ወራት ጋር ሲነጻጸር ትንሽ የመቀዝቀዝ ጸባይ አሳይቷል። ስለዚህም አሁንም የናንተ ድጋፍ ስለሚያስፈልገን ይህን ስራችን የለፋንበትን በከንቱ እንዳይቀር ለብዙ ሕዝበ ክርስቲያን እንዲዳረስ ይሆንልናልና አሁንም የተለመደውን ድጋፋችሁን አድርጉልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።